ሞላላ ሰላላ ማለት ምን ማለት ነው? አንዳንድ ሰው ሆዱ በጣም ትልቅ ይሆንና ከኋላ በኩል ደግሞ የተመታ አይነት ይሆናል። አንዳንድ ጊዜ አንዳንድ ሰዎች በቃ ሰው በሌለበት በቃ በጣም መንፈሳዊ ይሆናል። ሃሌሉያ ያ ሰው በሌለበት ሰው ገና ሲጋ እስስት መጣች ደሞች ገና ሰው ሲያዩ መንፈሳዊነታቸው ይቦነው። ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን መተያየት ትልቁም ነገር ጋሽ እንትና ባለፈው ሳምንት አልነበርክ? ጌታ ይባርክ። መተያየት እስቲ ተያዩ፣ ዝም ብላችሁ በሌላ አይን ሳይሆን በጌታ ፍቅር እስቲ ተያዩ። በእውነት ነው ብላችሁ እንተያይ እኮ ነው የሚለው። መተያየት አላየሁሽ አጣውሽ ሚሳረኩሽ የት ሄደሽ ነው? ኳይር ውስጥ አልነበርሽም ባለፈው እሁድ የት ሄድሽ? ደስ አይልም? የት ገብተሽ ነው? መሪዎች ደግሞ በተቀመጡበት ቦታ ጋሽ እንትና እንደሞት ትናንትና አላየሁትም ምን ሆኖ ነው? እንዲህ አይነት ልብ እግዚአብሔር ይስጣችሁ። አንዳንዱ ደግሞ እኔ ጌታን ነው ማመልከው እንጂ ማንም መጣም አልመጣም እኔ ምንም አይመስለኝም። ሃሌሉያ! ይሄ ነው ሞላላ ማለት። ይሄ ሰላላ ነው። አሁን በመንፈሳዊ ልጆች አሉ፣ ደግሞ ከፍ ያሉ አሉ፣ ማቹር ያደረጉ ሰዎች አሉ። አሁን ልጆቻችሁ ገና ቆመው መሄድ ሲጀምሩ፣ ዳዴ ማለት ሲጀምሩ፣ 2-3 እርምጃ ሄዶ ሲወድቁ ማይረባ ዝም ብሎ ወተት ይጨርሳል እንዴ ትላላችሁ? አትሉ። ከፊት ቆማችሁ ወፍዬ ቆመች አልወደቀች፣ ወፍዬ ቆመች አልወደቀች፣ ወፍዬ አንበሳ ትላላችሁ። ቸርቻው እንደዛ የሚላለ ትንንሾችን የሚያሳድግ አይዞ በርታ የሚላለ። አሁን ባለፈው እከሌ ፕሮግራም ሲመራ መድረክ ላይ እኔ እውነቴን ነው እንዲህ ይባላል። ይሄ እኮ ሞላላነት ነው። የት ታዲያ ይደግ? ጓሮ ሌላ ጉባኤ አለ፣ ከዚህ በኋላ በኩል ሌላ ቸርች አለ። ፍሬሾች እዛ ሰልጥናችሁ ጨርሳችሁ እዚህ ኑሮ አለ። የችግኝ መብደቡ እኮ እዚህ ቸርች ያሉ አገልጋዮች እኮ ማደጊያው የት ነው? እዚህ ነው። እኛንን ወፍዬ ቆመች እያልን የምናሳድገው። አይዞሽ እግዚአብሔር ይባርክ። ኧረ እሷ 2 እና 3 ጥፋት ምንም ማለት አይደለም። በኢየሱስ ስም ኧረ እባክህ ወደዛ ሂጂ። እግዚአብሔር በጣም ነው የተናገረን፣ ስሙ የተባረከው። ኧረ በርቺ። እንደዚህ አይነት ጎምቱ ሰዎችን ማሳደግ የሚችሉ ሰው ጋር አብሮ የመኖር ጥበብና መንፈሳዊነት የተካኑ ሰዎችን እግዚአብሔር ለእናንተ ያብዛላችሁ። አቃቂር አውጪዎችን ሳይሆን ተቺዎችን ብቻ ሳይሆን እኔ ትዝ ይለኛል የዛሬ 37 ዓመት 78 ዓመት አካባቢ ስብከት ገና ሲጀምር 78 ወር 79 እንደዛ አካባቢ ደርግ ጊዜ ነው። ቤት ለቤት ፕሮግራም አለ፣ እዛ ላይ ቃል ታካፍላለህ ተባልኩ። 2 ቀን እንቅልፍ ሳይወስደኝ አድሬ ማይደርስ ነገር አለ ደረሰ። ደግሞ ቀኑ አርብ ነው። አርብ ከደረሰ በኋላ በቀላሉ 11 ሰዓት ይደረሳል? አይደረስም። መከራ አይቼ ሄድኩ እና ስብከት ቆሜ ስሰብክ ሰዎቹ 8 ናቸው የመጡት። ጩኸቴ ደግሞ ለ1000 ይበቃል እና አንዱ ዲያቆን ማቲ አብዮት ጥበቃ ውጭ ሊሰማ ይችላል፣ ቀሰርግ አብዮት ጥበቃ ውጭ ሊሰማ ይችላል፣ ቀሰርግ። እኔ ወድጄ ነው፣ መንፈስ ቅዱስ እኮ ነው። ሃሌሉያ! ሰውየው ራሱ ደንግጦ ጸጣል። እኛ ሰተን አይደል ይሄ ሁሉ ጸጣለ። ብቻ በቃ የምችለውን ሁሉ ጨርሼ ስወጣ
ካልሴ ሁሉ ውሃ ነው። ጮኬ እና ወደ ውጪ ስንወጣ ከስምንቱ አንድ ወንድም ማቲ ና አለ። ጠራኝ። ስማ አለ፣ ወደፊትም እንኳን ሰባኪ ይሆናል ብለህ እንዳታስብ። ወደፊት ራሱ ጆሮአችንን ስታደነቁር እኮ ነው። አቤት ቤት ሄጄ እስከ ምሽቱ 8 ሰዓት እንቅልፍ አልወሰደኝ። ምንድን ነው ያደረኩት? ኢየሱስ ጌታ አይደለም ብያለሁ አላልኩም? ምን አጥፍቼ ነው? ከአራተኛ ቀን በኋላ ደግሞ ከነዛ ከስምንቱ ውስጥ አንዱ ደግሞ ማቲ ናና እኔ ባለፈው ቸኩዬ ነው ጥዬ የሄድኩት፣ በኢየሱስም ናና ጠራኝ። እሺ ባለፈው ዓርብ ዕለት ቃል ስታካፍል ቃሉ በሙሉ ለኔ ነው። ሌሎች ለኔ ሲነገር ለመስማት ነው ያን ቀን የመጡት። ይሄም አለ እንደ ብዬ ይሄም አለ ጌታ እግዚአብሔር መቼም ሰው ይስጣችሁ። አሜን። ነገያችሁንም የነገ መስኮታችሁን የሚያዩት የነገ አዝመራችሁን የሚያዩትን ሰዎች እግዚአብሔር ይስጣችሁ። ከሰው ጋር በሰላም ኑሩ። አንዳንድ ሰዎች አሁን ጌታን ከተቀበለው ድሮ እኔ በጣም መጥፎ ነበርኩ በእውነት አሁን ግን ጥሩ ነኝ ማለት አሁንም የሆነ ሰው እኔ ሰው አልነካም፣ እውነቴን ሰው አልነካም። ሰው ግን ከነካኝ ኢየሱስ ጌታ ነው። አያችሁ፣ ጥገናዊ ለውጥ ነው የተደረገው። ሁለተኛው የመጀመሪያዎቹ ወደ ኋላ የተመለሱ ናቸው፣ የካዱ ናቸው። ሁለተኛዎቹ ደግሞ ወደ ኋላም አልተመለሱም፣ በአግባብም ወደፊት አይሄዱም። ማን እንበላቸው? ወደ ኋላ ተመልሶ በኢየሱስም አልተመለሰም። በኢየሱስ ግን አሁን ታዲያ እሱ ክርስቲያን ነው? ባለፈው ኮንፈረንስ መጥቶ ከኋላ አልተቀመጠም። ቴፑስ እንትን ምንድነው መኪናው ስገባ መዝሙር ባለፈው አልሰማህም? እና ክርስቲያን ነው ማለት እሺ እስላም ነው አይደለም፣ ክርስቲያን ነው። በእርግጥ ክርስቲያን ነው ለማለት ያስቸግራል። የሁለት ዓለም ሰዎች ቆርጦላቸው ከዓለም ጋር ያለው ጡጦ ወይ እትብቱ አልተቆረጠም። እዚህም ደግሞ መተው ቸርች ውስጥ መዝሙሩን ይችላሉ። ከኛ በላይ እንደው መዝሙር ሲያጠኑ ማንም አይችላቸው። ከዛ ደግሞ የተነኩ ሰዎች የሚሆኑትን ነገር ሁሉ ይሆናሉ። ሃሌሉያ ይላል። የላላ ህይወት፣ ሞላላ ሰላላ የሆነ ህይወት። እኔ አሁን ሱሬ 62 ቁጥር ቢሆን ኢየሱስ ጌታ ነው ወደፊት ሊወፍር ይችላለሁ ብዬ 62 ቁጥር እንደዚህ አደፍ በቃ ወጥቶ አስር በፊታችሁ ብቆም። ዛሬ ደግሞ ኮንፈረንስ እብድ አመጡ ወይስ የሱሪውን ልክ ማያቅ ሰውዬ የእግዚአብሔር ቃል ልክ ያውቃል ብለው ተጫወቱብን። መሪዎች ዘንድሮ ተጫወቱብን። አይባልም ይባላል። ሞላላ ሰላላ ማለት ምን ማለት ነው? አንዳንድ ሰው ሆዱ በጣም ትልቅ ይሆንና ከኋላ በኩል ደግሞ የተመታ አይነት ይሆናል። አንዳንድ ጊዜ ናና ብሎ በጥፊ መጣው እንዴት ትላላችሁ? አንዳንድ ሰው ሞላላ ሰላላ ማለት ነው ፕሮፖርሽናሊቲውን ያልጠበቀ ማለት ነው። ከሰው ሁሉ ጋራ ሰላምን ተከታተሉ። አሁን አንዳንድ ጊዜ ቸርች ውስጥ አይታችኋል። ድሮም ቢዘምር አንድ መዝሙር አለ። እግዚአብሔርን እወደዋለሁ እህት እንትናን ሳይ
ደሜ ነው የሚፈላው ምን እንደማደርግ ግራ ገብቶኛል። አዝማችሁ ይላል እንደዛ ይላል ወይ? ልባችን አይልም? ልባችን ይላል አይልም? ይላል። እኔ እግዚአብሔርን ወደዋለሁ። እውነት እኔ አሁን ኮንፈረንስ ላይ በጣም ለማምለክ በጌታ ፊት እውነቴን ነው በጣም ተዘጋጅቼ ስመጣ ሰይጣን ምን እንዳደረገ ታውቃለህ? እህት እንትናን አምጥቶ ከፊቴ ቁጭ ቤት በኩል ላምልክ ቤት በኩል ላምልክ እሷን ሳይ በቃ ውስጤ ጌታው ጠብቀኝ ኢየሱስ ክርስቶስን መቼም ለሷ ብዬ የጌታን ቤት ጥዬ አልሄዳትም። ኢየሱስ ጌታ ነው አልሄዳትም። ግን እሷንም ደግሞ አላይም፣ አይኔን ጨፍናለሁ። ይሄ ነው ማንከስ፣ ይሄ ነው ሰላላነት፣ ይሄ ነው መናጋት። ሰው እየጠላ እንዴት አመልካት? እኔ ጌታ እውነቴን ነው እኔ ካንተ ጋር አንተን ማገልገልም ፈልጋለሁ፣ በህይወቴ መበርታት ፈልጋለሁ። ችግሬ ምን እንደሆነ ታውቃለህ? ሰው ነው። እኔና አንተ ብቻ አዋሳ ብንኖር አይነ ጸሎት ቢጸልዩ ሰው ይችላል። ሁለት ሰው በዚህ ምድር ላይ ተሞክሯል እኮ አዳምና ሔዋን ተሳካ እና በሁለት ሞክሮ ያልተሳካውን አሁን ባንተ ይሞክራል። በሁለት እኮ ተሞክሯል። በአዳምና በሔዋን ብቻ ኖሩ ተብሎ ተሳካ? አልተሳካም። አንዱ ከአንዱ ጋር ተጠላልፎ ምን ሆኑ? ወደቁ። አዳም አትብላ ካልኩት ምን በላለሁ እባክህ እኔ ቆይ ሚስት ስጠኝ ብዬ ጠይቄሃለሁ? አንተ የሰጠኸኝ ሚስት ሰጠችኝና ተጠያቂው ማን ነው? አንተ ነህ። አንተ ሰጣት ሴት እኔ ነኝ። ጉድ ሰራች። በጣም የሚያሳዝን። ከሰጠ ጥሩ ማይጥል አትሰጥም እንዴ አንተ? አይነት እኮ ነው። ተጠያቂነቱ የማን ሆነ? እግዚአብሔር። ቀጥሎ ደግሞ የማን ሆነ? እሱ የለም እዛ ውስጥ እሱ የለም። ሔዋን ጋር ስትሄድ ደግሞ ሔዋን ደግሞ ምን አለች? እኔ አይደለም እባቡ። ሁለት ሰው ጋር አራት ምክንያት ካለ እኔ እውነቴን ነው። ኳይር ውስጥ እኔ በጣም ማምለክ ፈልጋለሁ። እውነቴን ነው። ጌታን በጣም እኔ በዝማሬ ማግኘት በጣም እውነቴን ነው። ጌታ ያውቃል። እውነቴን ነው። ግን ችግር ምን እንደሆነ ታውቃለህ? እውነቴን ነው። ጌታ አዋቂ ነው። ብቻ እኔ ሞላላ ህይወት ነው። ይሄ ሰላላ ነው። ከጥበብ ሁሉ ትልቁ ጥበብ ከሰው ጋር መኖርን መቻል ነው። ከመንፈሳዊነት ሁሉ ጥልቅ መንፈሳዊነት ከሰው ጋር ከእህት ከወንድም ጋር የመኖር ጥበብ ማግኘት ነው። ያ ከሌለ አንዳንድ ሰዎች በቃ ሰው በሌለበት በቃ በጣም መንፈሳዊ ይሆናል። ሃሌሉያ ሰው በሌለበት ሰው ገና ሲጋ እስስት መጣች ደሞች ገና ሰው ሲያዩ መንፈሳዊነታቸው ይበነው። ይሄ ያነከሰ ህይወት ነው። አገልግሎት በጣም የሚፈልጉ ሰዎች አሉ። ጸሎት ላይ እና ሲባል የለም። አሁን ቸርች ውስጥ አስተያየት ስጡ፣ አመታዊ ሪፖርት ምናምን እዚህም አለ አይደል? ሲቀር ለምንድን ነው እዚህ ቤተ ክርስቲያን ጸሎት ፕሮግራም ማይታወጀው? ለምንድን ነው ማይታወጀው? ህዝቡ ጸሎት ፈልጋል ብላችሁ የጸሎት ፕሮግራም ስታወጡ አስተያየት የሰጠው ሰውዬ አለ ወይ? ራሱ ሰውየው የለም። እንደዚህ አይነት ሰዎች እዚህ ጉባኤ አሉ ብያለሁ እኔ አላልኩም። ግን ቢፈለጉ ይጠፋሉ ብያለሁ አላልኩም። አሁን ቸርች ውስጥ አስራት የማይሰጡ ሰዎች ኦዲት ሪፖርት ሲቀርብ ከፊት ነው የሚቀመጡት። በተለይ እንትን ላይ የወጣው ወጪ አስራት የሚሰጡ ሰዎች ሪፖርት ሲደረግ ወረቀት ተይዞ ማይሰጠው ነው የሚይዘው።
እኔ እዚህ ቤተ ክርስቲያን ለማለት አይደል፣ ሌላ ቦታ ያለው ምሳሌ መጥቀስ አይቻልም? ይቻላል አይቻልም? ይቻላል። ሌላ ቦታ ምሳሌ የሆነው ነገር ደግሞ እዚህ ቤት እውነት ሊሆን አይችልም? ይችላል፣ ይችላል። ደግሞ እውነት ከሆነ ደግሞ እኔ ነኝ ያልኩት ወይስ ምሳሌው ነው ያለው? ምሳሌው ነው ያለው። እኔ ከዚህ አዳራሽ በሰላም መውጣት እፈልጋለሁ።